አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? የምወዳችሁ የማከብራችሁ በያላችሁበት ዳርቻ አላህ ሰላም ያደርጋችሁ። ዛሬ ተመልሼ የመጣሁበት ቪዲዮ በህይወት መንገድ ላይ ስንጓዝ ብዙ ነገሮችን እናገኛለን። በተለይ በስደትም ሆነ በተለያየ ብቻ በእያንዳንዷ ህይወት እንቅስቃሴ ላይ ብዙ ነገሮችን እናገኛለን። ከነዛም መካከል የመጀመሪያው ስራ ነው። ስራ ገንዘብ የሚባለው ነገር ማለት ነው። ገንዘብ ስራ ስታገኝ ሰዎች በዙሪያ ይኖራሉ፣ ወዳጆች ይበዛሉ፣ ዘመዶችህ ወንድማችን ጎበዝ፣ ጠንካራ፣ አንበሳ፣ የኛ ጀግና በቃ እውቀት ከሱ በላይ እውቀት ያለው ምናምን በቃ አድርገው ብቻ ላይ ከፍ ከፍ ያደርጉሃል እና በዛ ሰዓት ላንተ በዙሪያ ያሉ ሰዎች ይበዛሉ ማለት ነው። ከተወሰነ ጊዜ በኋላ ላይ ጠብቀንና ደግሞ ጊዜያቶች፣ ወራቶች እነዛ ያለህ ስራ ያለህ ገንዘብ ብቻ በሆነ አጋጣሚ ነገር ትንሽ የመንሸራተት ወይ የማጣት ወይ ከስራ መባረር፣ ሱቅ ካለህ የሱቅህ መቀዝቀዝ፣ ነጋዴ ከሆንክ ሚዛንህን ማቆም ወይ መጋዘንህ መዘጋት፣ በእነዚህ ብቻ መኪና ካለህ መኪናህ ጋራጅ ቤት ከገባ ከቆምክ እነዛ ከአብረውህ እንትን ሲሉ የነበሩ ሰዎች ከጎንህ መጥፋት ይፈልጋሉ። በዛን ሰዓት አንተን ምን ያደርጉሃል? ልክ አንተን እንደ ጅል ወይንም እንደ ሞኝ በቃ ያንን ነገር አንተ አውቀህ ያደረከው ይመስላቸዋል። ለምሳሌ ስራህ ተበላሽቶ ከሆነ ያን ስራ አውቀህ ያበላሸው፣ ሱቅህ ቀዝቅዞ ከሆነ ሱቅህን አባክነኸው፣ ጠጥተኸው፣ በልተኸው ብቻ እንደዛ ነገር ያደርጉሃልና አንዳንድ ጊዜ ህይወት በጣም ትገርመኛለች እና አንዳንድ ሰዎች ታዲያ እዚህ ላይ የተለያየ ታርጋ ይለጥፉብሃል አንተን ማለት ነው። እና በዚህ መሃል ምንድነው ማድረግ ያለብን? መታገስ። ገንዘብ ማተን ከሆነ ነገ እናገኛለን። ሱቃችን ተዘግቶ ከሆነ ነገ መልሶ ይሞላል። ዱንያ ሱዲያኔ ምን ይላል? ዱንያ የውመል አሰል የውመል በሰል ይላሉ ይባላልና የዱንያ ተፈጥሮዋ ነው። ግን በዚህ መሃል ጀግና ወንድ ተስፋ ሳይቆርጥ ምን ሳይል አሁንም ዱንያን የሚታገሉ አሉ። አላህ ያበርታቸው በሐቅ ላይ ማለት ነው። እና እኔ ብዙ ጊዜ እታዘባለሁኝ ከኔም ተሞክሮ ከጓደኞቼም ብዙ ብቻ በጣም ይገርመኛል። እና የሰው ልጅ ማንም ይሁን ማንም በሳል አእምሮ ያለው በሳል እንትን ያለውም ስኬትን የሚጠላ የለም። ማለት ማጣትን ከሰው እጅ መፈለግን ወይንም ደግሞ ከሰው በታች ሆኖ መኖርን የሚፈልግ የሚመርጥ ሰው አለ ብዬ አላስብም እዚህ ምድር ላይ ማለት ነው። ሁሉም ሰው የበላይ መሆን ይፈልጋል። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው ጥሩ መኪና፣ ጥሩ ቤት በቃ እንዲኖረው ይፈልጋል። እና ግን አንዳንድ ሰዎች የሆነ ሰው ሲንሸራተት ያን ሰውዬ በጅል በሞኝነት ወይንም ደግሞ በቃ የሆነ መጥፎ ሰው አድርጋችሁ የምትስሉ ሰዎች እኔ በጣም ይገርመኛል ወላሂ። ያ ሰውዬ መጥፎ ሆኖ አይደለም፣ የጊዜ ሁኔታ ምናልባት ጊዜያቶች እንትን ሲሉት መጥፎ ሊመስላችሁ ይችላል ለጊዜው እንጂ የሰው መጥፎ የለውም። እና እንደዚህ አይነት አስተሳሰብ አመለካከት ያላችሁ ሰዎች አመለካከታችሁን ብትቀይሩ ጥሩ ነው። አንድ ሰው እንዲያገኝ አይቀርም፣ እንዳጣ አይቀርም፣ እንደተለያየ አይቀርም። ትዳርም የለው ከሆነ ትዳር እንትን እንዳለ አይቀርም። ነገ ጥሩ ትዳር ያገኛል። ከሱ የምትስማማው ጋር ያገኛል። የሱን አስተሳሰብ የምትጋራው ያገኛል።
በቃ ህይወት እንደዚህ ናትና የህይወት ሚስጥር ያልገባችሁ ሰዎች ህይወት ሊገባችሁ ይገባል። እኔ በትንሹ የሚሆን በትልቁ የሚሆን በዚች ባሳለፍኳት ጊዜ ባሳለፍኳት እድሜ ብዙ ነገሮች እየገቡኝ እየመጡ ነው። በተለይ ስደት ዓለም ከገባው በኋላ ወዳጅ ጥላት ምናምን ብዙ በዙሪያ ያሉትን ሰዎች እንደ እንትን እያበጠርኩ እያየኋቸው ነው። እና አብሮ የበላን አብሮ የጠጣ ሁሉ ጓደኛ ይመስለኝ ነበረ። አብሮኝ ከጎኔ ያለው ሁሉ አንዳንድ ነገሮችን ሁሉም ሰው ይመስለኝ ነበር። እና ለዛሬው ከታዘብኩት እና ከተረዳሁት ነው ይህንን ቪዲዮ ለመስራት የወደድኩት። ውድ ቤተሰቦቼ እናንተንም እኔንም አላህ ከጥሩ ጓደኞች ጋር ያገናኘን። ጥሩ ጓደኛ ማለት ቢያጣ ቢታመም ቢቸገር ከጎኑ የሚሆን ነው። በጊዜያቶች በጥቅም የሆነ ጥቅም ጎኔ ሲኖረኝ ሲበላ ሲጠጣ አብሮኝ የሚሆን ማንም ሰው ይሆናል። እና ላላህ ብለው ከሚዋደዱት ላላህ ብለው ከሚቆራኙት ያድርገን። የጥቅም ጓደኛ አያድርገን፣ የጥቅም ሰው አያድርገን። በነገራችን ላይ ሁላችንም ይሄን ለማለት ነው የምወደው። በተረፈ አላህ ይጠብቃችሁ። እወዳችኋለሁ። አመሰግናለሁ ስለምትከታተሉኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።